የቃል ኪዳን አደራ ሸክሙ የዜግነት ጣምራ ግዳጅ የደም አሻራ ማህተሙ የአገር አምድ የወሰን ሰንደቅ የክብር ማዕዘን መቅድሙ የወገን መንፈስ አለኝታ የሰላም ነጻነት ትልሙ የአፈሯ አፈር ፈተና የህይወት ራብና ጥሙ የአሸዋ ረመጥ እንፋሎት የአጥንት ማገዶ ፍሙ የጥይት አረር ህመሙ የወሰን የድንበር አጽሙ ስሙ የአጥንት የሥጋ የደሙ ውትድርና ነው ማህተሙ ኢትዮጵያዊነት ነው ትርጉሙ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? የመቶ አለቃ በቀለ በላይ ናቸው። የጦር ሜዳ ሜዳይ ኒሻን ተሸላሚ ናቸው። በቀድሞ ዘመን ልምዳቸውን በሚመለከት ለማነጋገር ጊዜ ወስደናልና ወደ መቶ አለቃ በቀለ በላይ ልውሰዳችሁ። አብራችሁን ቆዩ። ጤና ይስጥልን መቶ አለቃ በቀለ በላይ የኢትዮጵያ የጦር ሜዳ ጀግና ሜዳይ ተሸላሚ እንግዳችን ሆነው እዚህ ስለመጡ ከልብ አመሰግናለሁ። እንደው መቶ አለቃ በቀለ በላይ ማን ናቸው በሚል እንነሳና ከትውልድ ስፍራው ጀምረው ያለውን ያጫውቱን እስቲ። እጅግ በጣም አመሰግናለሁኝ። እንግዲህ የሬዲዮ ቃለ ምልልስ ወይም የቴሌቪዥን ቃለ ምልልስ ስለሆነ እንጂ ሻለቃ አብርሃም ታከለ እና በኒ በመቶ አለቃ ማዕረግ መካከል ያለው ትንሽ መንገድ ያስኬዳል። ከመቶ አለቃ ወደ ሻምበል ከሻምበል ወደ ሻለቃ ነውና እርሶ ያልኩ እንዳልደነጋገር እንድፈቀደልኝ አንድ እናንተ እንባላለንና ሻለቃ አብርሃም ታከለ ብዙ ጊዜ በሬዲዮ ነው ማቅህ። ለዚህ ሰራዊት ብዙ ጮሃል፣ ብዙ ባክነሃል፣ ብዙ ለፍተሃል፣ ብዙ ደክመሃል። የዚህ ጀግና ሰራዊትም ድምጽ ሆነህ በአሜሪካ ነገር በዋሽንግተን ዲሲ ይመስለኛል ለ30 ዓመት ለ27 ዓመት ስትባክን ስትባዝን ስትደክም ስትወጣ ስትወርድ የኢትዮጵያ የቀድሞ ጦር ኃይሎች ወይም ደግሞ የኢትዮጵያ ሰራዊት ያቃል እንኳንም በተወለድክበትና ደምህም አጥንትህንም በከሰከስክበት ሀገር በደማህላት ኢትዮጵያ ምድር መተህ አንተም የራሴ አስተዋጽኦ አድርገህበት ኢትዮጵያን በማዳን ላይ ባደረከው ከዛ በላይ ደግሞ ለዚህ ሰራዊት ጥብቅና መቆም ማለት ለኢትዮጵያ ዘብ መቆም ነውና በሬዲዮ ስታስተላልፍ የነበረውን ሁኔታ ሁሉ ዛሬ እኔን በመጀመሪያ ደረጃ ይሄን ሰራዊት ወክዬ ቅድሚያ እኔን ቃለ መጠይቅ ስታደርግ አንተንም እንኳን ለምድር ያበቃህ እኔም እንኳንም በአይኔ ከጆሮ ውጪ በአይኔ እንዲህ በስዕል ከነ አካሊ ከነ መልክ ከነ አምሳሊ ያገኘው ብዬ ካመሰገንኩ በኋላ ምስጋናውን ከተቀበልከኝ ማለት ነው እና ሌሎችንም የኢትዮጵያን ሰራዊት ወክዬ ታላቅ ምስጋና አቀርባለሁ። ከዛ በተረፈ እንግዲህ እኔ የሰራዊቱ አካል ነኝ። ከትውልድ ቦታ ብለኸኛል። እኔ በድሮ ጅባትና ሜጫ አገረ ግዛት ካምቦ 12 ኪሎ ሜትር ርቃ የምትገኝ ጉደር የምትባል ከተማ አለች። እዛ ነው ተወልጄ ኢትዮጵያ የተቀበረው። ያደግኩት ግን በዛው አጎራባች አውራጃ በድሮ በቀድሞ አጠራሩ ጨቦና ጉራጌ አውራጃ ወንጪ ወረዳ አሁን ክቡር ጠቅላይ ሚኒስትር አብይ አህመድ አንደኛውን ሸካ የዚህ የደቡቡን የሰሜኑ ደግሞ ጎሮጎራ የሚያካሂዱት ፕሮጀክት ዳርቻ ነው ያደኩት። ምክንያቱም የአባቴ የእናቴ ሀገር ጉደር ነው፣ የአባቴ ሀገር ደግሞ ወንጪ ነው። ስለዚህ
እቺ ቦታ ድንበር ነች የምታካፍለው። እንደው እግዚአብሔር መቼም የኛ ምድር በታሪክ ፈዝ አምቦንና ወሊሶን በድንበር ላይ ትገኛለች። እቺ ታሪካዊ አሁን የቱሪስት መስህብ ሆና የተመረጠችው ከኢትዮጵያ ወንጪ ሐይቅ ላይ የወንጪ ፓርክ ጠቅላይ ሚኒስትራችንም እድለኛ ናቸው። ድሮ ደግሞ ሲጋባ በተሻግሮ ወንዝ ተሻግሮ ነው 3-4 ወንዝ ተሻግሮ እንጂ ጎረቤት እዚህ ምናምን ክልክል ነው። የዛሬን ያርገውና የኔ አባት አያቴም አርበኛ ነው። አባቶቼም ወንድሞቼም ነው ታላላቅ አጎቶቼም አርበኞች ናቸው። መሬቱን ምኑን ሰው የሚጠራው በአርበኝነት ነው በዘመኑ እንግዲህ በዘመኑ። አዎ ዛሬ አሁን እኮ እንትና እነ ዶክተር እነ ፕሮፌሰር እንደሚባሉ አይደለም። እነ ቀኛዝማች ገሌ እነ ፈታራሪ ገሌ ነው እና ያችን ሀገር በደማቸው ያቆዩት። አሁን እኔ እጅግ የሚኮራባት በዚህ በአባቴ ሀገር አልኮው ጨሞና ጉራጌ ሀገር ግዛት ማለት እነማንን ነው የነሱ መጠቀስ ስላለበት ነው። በእንትናችን ላይ የናብቴ ባመላ ሀገር ነው። የፍትራሪ ሀብተ ጊዮርጊስ ዲነግዴ የባልቻ አባ ነፍሶ የደጃመ ገርሱ ኡኪያ ባቦራ የፍትራሪ ማኔ ቡሊ የፍትራሪ እርጌ ጎሮ ወረጎሮ ገርባ ይባላሉ። የነ ሰዴን ሶዶ እዚህ የነ ፍትራሪ በቀላ ማለት ደጃመት በቀላ ወያ ፍትራሪ መርዳሳ ገዳ ሌንጨ ገዳ ሩፋ ነው ይባለው። ጆሌ ጎደ ዱላ ጣሊያን ያልተነገረላቸው ጣሊያንን ያርበደበዱ አርበኞች ልክ እንደ በቾ ነጭ ጤፍ የሚበቅሉባት አውራጃ ናትና እቺ አውራጃ እኔ በጣም ነው የሚመካባት። ለጀግንነቱ ምክንያቱም እነሱ ናቸው። ዝም ብለህ እኮ ከመሬት ተነስተህ እኮ ታኬ እንትናቶ ነው አብርሃም ዝም ብለው የሆነ ነገር እኮ ማንንም መሆን ትፈልጋለህ ይባላል። በምክንያት ነው። ልጅ አሁን ብትወልድ ልጆቻችንን ቤታችን ህፃናቶቹን አንዳንድ ኢንተርቪው ስናደርጋቸው ምን ፓይለት ምን መሆን ትፈልግ? ጋዜጠኛ። ድሮ ጀግንነት ነው። በቃ ድሮ ደግሞ ጀግንነት ማንንም መሆን ትፈልጋለህ ነው። ከማኔ ቡሊ በላይ ጀግና ከነ ገረሱ ዱኪ በላይ ጀግና ከነ አብቴባ መላ ከነ ባልቻ አባ ነፍሶ ገበዩ ቢሞት ተተካ ባልቻ መድፋ ገላባጭ ብቻ ለብቻ ተብሎ የተነገረላቸው መድፍና መድረየስ ጥይት ሲጓረሱ አሰላፊ ነበር የማሩ ገረሱ ማለት ደጃመ ገረሱ ዱኪ አባቦራ የነሱ ስም ስነሳ እኔ ማንኝና ነው እነሱም አልሆነው ትላለህ። አሁን የሚደንቅ ነገር አይደለም። እነሱ እኮ ጋቢ ለብሰው በነጭ ጋቢ ጦር ሜዳ ሲሄዱ ሞትን እኔ እናንተ እኮ ሰልጥነ ማነሰችን በዛችን እንደው ዘመናዊ ባይሆን ሰልጥነናል። እኛ ዩኒፎርም ለብሰናል። እነሱ የእናት ሀገር ፍቅር ውስጥ አለ። የእናት ሀገር ፍቅር ስሜት ብቻ ነው ያላቸው። ኢትዮጵያና ኢትዮጵያዊነትን ብቻ ነው ያላቸው። ኢትዮጵያን ለማቆም ስሉ በቃ ሆ ብሎ ያውን እየሸለለኩ። ዛሬ ግን ይሄ አድሉ አልገጠመንም። እኛ ለልጆቻችን ነው ለማስተላለፍ አልቻልንም። ተወሰነ ሰው ነው የሚጮህ። አለመታደል ነው። ዛሬ እኛ በጎሳ ነው የምንጣለው። በመንደር ተነስ እኔ አገሬን እየቆፈረ ነው ምኒልክ ጥሪስ ያደርጉ የለም አይመለከተኝም። ከኦሮሚያ አላሉም። ቅድም የጠራው ልጅኖች ቀጥታ ነው በቃ ስንቁ ከቤቱ እግዚአብሔር አሳይ። ስንቁ ከቤቱ ነው። ጠመንጃው ከቤቱ ጠመንጃ የሌለው ደግሞ ጦሩና ጋሻው ከቤቱ ጭብጦውና በሶ ከቤቱ። እውነት ነው። ዛሬ መንግስት ስንቅ እያቀረበ ጠመንጃ እያቀረበ ጥይት እያቀረበ ኢትዮጵያን አለመታደግ ማለት ኢትዮጵያን አለመጠበቅ ማለት እኔ ጧት ማታ አነባለሁ። መቼም ለዚህ ለሚዲያ አሁን እንጂ እኔ የኢትዮጵያን ጉዳይ ሳነክ አነባለሁ። ለካለቃይ እስቲ ወደ እንትናችን እንሂድ። እዛ ነው የተወለድኩት። እዛ ውስጥ ያለው እንትናችን ውስጥ እና እስቲ ወደ ከዛ በኋላ ሰራዊት ውስጥ እንደገቡ በቃ ከዛ በኋላስ ያለው ነገር በ1969 ዓ.ም ያው ሰራዊቱ ማድ ኢትዮጵያ በሶማሊያ ተወረረችበት ዘመን ነው። አንተም እንደምናውቀው እንደዚሁ ዘመን ውስብስብ ጉዳዮች ነበሩ። የውስጥ ችግሮች ነበሩ። የፖለቲካ ትኩሳት ንፋሱ አቅጣጫው ራሱ የማይታወቅ እና ጊዜ ነበረ። እኔ የታላላቆች የተላላኪ ሆኜ በያፓ ወረቀት መበተን ምናምን ነው ስራዬ። ትንሽ ልጅ ነኝ።
አሉ እንደ አለቃ ሆኖ አሁን ውጭም ያሉ አርጅተው አሁን አንዳንድ ስማቸውን ሰማ እንደ ፎቶግራፋቸውን ሳይ ይገርመኛል። በአሜሪካ ያሉ በለንደን ያሉ የኢህአፓ አባሎች አሉ። ለኔ ተቃዋሚ ፓርቲ ከኢህአፓ ሌላ ለኔ ነው እንግዲህ ለራሴ ከኢህአፓ ሌላ እስካሁን ድረስም ተፈጠረ ብያ ነው። ስትሮንግ ፓርቲ ነው። በጣም ታላቅ ፓርቲ ነው ለኔ። እዛ ይላላክ ነበር። ብዙ ሰዎች አለቁ። አሁን ወደዛ ሚሽን ከመግባታችን በፊት አንዳንድ ስህተቶች ስለነበሩ ትውልድ አልቋል። አብርሃም ከነችግሩ እኮ ነው ማወራልኝ ነገር ከነችግሩ ነው። የትናንተኞቹም የጥንታዊ ጀግኖች አርበኞቻችን ዘመን ችግር የለም ማለት አይደለም። ችግራቸውን ግን ቁጭ አድርጎ ቤታቸው አስቀምጠው ኢትዮጵያን ለማቆም ወደ ኢትዮጵያ ነው የሄዱት። የተለያየ ነገር ቢሆንም በኢትዮጵያ ጉዳይ አንድ ነው። ወደ ግዛት ያጣው ሁሉ ለዛሬ ግዛት ምናምን የዚህ ክልል ምናምን የሚባል ነገር የለም። የተለያየ ችግር ቢኖርባቸው ችግር ምናምን ወደዛ ወደ ኢትዮጵያ ነው የሄዱት። እውነት ነው። ያ ለምን ነው የሚያናድድ? እውነት ነው። እና ብዙ ነውና ያኔ እንግዲህ ከነችግሩ እኔ ኢህአፓን ሳደንቃት ችግር የለባትም ማለት አይደለም። ነፍስ ገዳይ ነበረች እኮ እሷ እንዴ ወጣቱ የለቀፈች እንትን ነበረች። እኛንም እዛ ጋር ለጥፉ እዛ ጋር አድርጉ ነው። መጨረሻ ላይ መኢሶንና ደርግ ሲዋሃዱ አንድ ሲሆኑና መስራት ሲጀምሩ የመጨረሻ የሁለቱም ጠላት ማን ነው የሆነችው? ኢህአፓ ናት። እያሳደዱ ብቻ መግደል ነው። አምቦ ላይ የተፈጸመው የፈሰሰው ደም አምቦ ተማሪ ነበርኩ ነው የዛን ጊዜ እዛ እንትን ስሉ ምን ይሻለናል ያን የስኳድ መሪዎቻችን መሆን ያለበት እዛው ገብቶ መታገል ነው። አንድም ጠላት እንመልሳለን። በእውነት ነው የምልህ በዛን ሰዓት በዛ ሲቹዌሽን በዛ ንቃተ ህሊና አገር ኢትዮጵያን ስንት ዓመተ ምህረት መሆኑ ነው? በ1969 ኦኬ 69 ዓመተ ተቀራራቢ ነው የገባነው ሁለታችን። አዎ ያው ሁሉ ሰራዊት እኮ የሆነው እዛን ጊዜ ነውና ከገባው በኋላ እኔ የቀጠረኝ እንዲቋቋም አዲስ ክፍል ነበረ። 3ኛ ፓራ ኮማንዶ ብርጌድ ይባላል። በጣም ታዋቂ ጀግና በጣም ለኢትዮጵያ እስከ ጥግ ድረስ ከሞት በመለስ መስዋዕትነት የተከፈለ ብርጌድ ነው። በጣም የሚኮራበት በጣም የሚያኮራኝ እስከዛሬም ድረስ ወደቴን ቀና አድርጌ የሄደበት ሁሉ ታንክ ማራኪ ነው። የሄደበት ሁሉ መድፍ ማራኪ ነው። የሄደበት ሁሉ ጠላቱን አንቆ የሚያመጣ ወጣት ስብስብ ነበርና እኔ የዛ ክፍል ነኝ። እንግዲህ 3ኛ ፓራኮማንዶ 2ኛ ፓራኮማንዶ 1ኛ ፓራኮማንዶ ተብሎ ያ ዘመን ተቋቋመ። እንደምታውቀው ፓራኮማንዶ መጣ የበረሃ ዘንዶ። ፓራኮማንዶ መጣ የበረሃው ዘንዶ ጠላት ሁሉ ደመሰስ ሊያረገው ማገዶ ነበር የሚባለውና እንደተባለው ማገዶ ነው ያደረግነውና ጠላቶቻችን 3 ወር አልፈጀብንም ታገለ 3 ወር ስልጠና ከ3 ወር ስልጠና 3ቱን ወራት ከሁሉም እንደዚህ በየአይነት ምግብ ከኮማንዶም ከጁዶም እንትን ሁሉ ወሰዳችሁት። እንቅልፍ ያለ እንቅልፍ ሌት ተቀን ምን ላይ ተኝተን መሰለ አጣና አልጋ ላይ ተኝተን አጣና ለገዳዲ ነው የሰለጠነው። አጣና አልጋ ላይ ተኝተን አሸዋ ላይ ተኝተን ስንሰለጥን አሰልጣኞቻችን አየር ወለዶች ናቸው። ዛሬ አንዳንዶቹ ቆስሎም ብሏል። አሁን እኔን እንደ ብረት ቀጥቅጦ እንትን ያሉ አስራቆች ነበሩ። ዛሬ ሻምበል ደርሷል እና አዱኛ ለሚቻ ይባላሉ። አሁን የዚህ እንትን አሉ በየቦታው እና ሌሎችም አሉ እና ተቀጠርኩ እዛ ወዳው እኛ ተቀጥረን 3 ወር ስልጠና ስናደርግ ሐረር ከተማ ወሬዲ ተይዟል። እንደ ዛሬ ሐረር ከተማ ያዛል ሲባል እቅዱ ሲወጣ እኛ ከማሰልጠኛ እዛ ከምንለማመድበት ቆቃ ልምምድ ቦታ ወስደው እዛ ላይ አፈሰሱ። የመጀመሪያ ጥይት ከጠላት ጋር ጥይት ያፈነዳ ነው ሶፊ ይባላል። አሁን ሶፊ መጠጥ ነው። ሐረር ሶፊ አቃለ እኛ ከጠላት ጋር ጎሮሮ ለጎሮሮ የተናነቅንባትና ተኩሶ የማያውቅ ወጣት 140 ሰው ይዞን ሄደው መለሰ ኃይለ ማርያም ምክትል መቶ አለቃ ገና ከትምህርት ቤት ይወጣ ነበር ወታደር ማን ነው ያለ መሐከለ የሻምበል ምክትልና ሻምበል ባሻው ነው የ10 አለቃ አዱኛ ለሚቻ ይባላል። ባላ ስታር እንትን ነው ዌንግ ስታር ነው እና በቃ እሱ አለ 140 ሰው ይዞን ገባ። ከ140 ሰው
80 ሰው አንሆንም በህይወት የተመለሰው። የቀረነው 60ዎቹ ሙትና ቁስለኛ። የላክም አለቃችን ሻለቃ በፍቃድ ተስፋ ይባሉ ነበር። የዚህ ክብር ዘበኛ እንትን ናቸው እነ ሻለቃ ያሁን ቢኖሩ ሜጀር ጀነራል ምናምን የሚደርሱ የነ ሜጀር ጀነራል መርዳሳ ሌሊሳ ምናምን ኮርስ ናቸው። ሻለቃ ነበሩ። ከእንግሊዝ ሀገር ምንድነው የኔ ግዳጅ እንዴት አድርጌ እንትን ልወጣ ብለው መንግስቱ ኃይለማርያም ቢሮ ነው ገቡት። አንድ በእንትና ተቀራራቢም ስለሆኑ አንተ በቃ ፓራ ኮማንዶ ማቋቋም ነው አሉ። አቋቁሞ ነው የወሰደው እሳቸው ናቸው። እዛ ሶፊ ተራራ ላይ ሄደን መድፍ ያስተኩስ ነበር እና ጠላት መድፍ ያስተኩሳል። ኦሪያ ማመካ ላይ ሰን አዎ ድገመው እዛው ላይ ድገመው ወረድ ስትል ከዚህ ከኡጋዴን አንበሳ ወደ ላይ ኡጋዴን አንበሳ ባል ቡድን ነበርና አንድ ማዳ ይቃጠላል። ከዛ ምን ጠብቃለህ ምን ታየኛለህ እንደዚህ ጋር ቆሞ ፒዲዮ ኦፒ ይባላል እንግዲህ ኦፒ ይባላል የፊት ተመልካች ማስተኳሽ እሱ እዚህ ጋር ለሱ ካልመጣ እኔ የኔን ልጆች አይደላችሁ አሰልጣኙ ለነፍስ ይዛችሁ እውነት ይላልው እንደተባለው እሳቸው ባዘዙት መሰረት ሰውየው ከነ ሬዲዮ ይዘን አመጣንላችሁ። ከባድ ግዳጅ መሃላቸው ገብተን መሃል ነው የገባነው። ያ ኦፒ እንግዲህ ማንን ተገላርጎ እንደሚያስደበድብ ታውቃለህ። አንድ ሻለቃ አንድ ብርጌድ ጦር ይዞ ነው እዛ ጋር የሚቀመጠውና አውርደን ይዘነው ወጣንለት። ይሄ አይነት ሰራዊት ነበረ እና የዛ ሰራዊት አባል ነኝ እኔ እና እጅግ በጣም የሚኮራበት። ከዛ በኋላ እንግዲህ ያኔ መከላከል ነበር። ፈዲስ ላይ ጦርነቱ ብዙ ጊዜ ወሰደብን። ፈዲስ ተረተር እንትኑ ይዋጋል፣ መሬቱ ራሱ ይዋጋል። ኢትዮጵያ አየር ኃይሎች ሲመጡ አብሮ እየደባለቀን ሲመታን ምን ስንል እዛ መከላከሉ ከቆየን በኋላ መጨረሻ ላይ መከላከሉ ወደ ማጥቃት ይሸጋገር ተባለ። ከመከላከል ወደ ማጥቃት ይሸጋገር ሲባል እኛ ቀጥታ አሁን የት ሄድን? ፈዲስ አስለቀቀን። ሚደጋሎ ላይ የሚባል ቦታዎችን አስለቀቀን። ቀደም የነገርኩን እና አቡ ሸሪፍ እና እነ ብዙ አውራጃዎች ከተማውን ነፃ አደረግንና ተሻግረን የተቀመጥን ባብሌ ተቀመጥን። የአየር ኃይሉን እርዳታ እንቅስቃሴ እንዴት ትገልጸዋለህ? ስለ አየር ኃይል አይበቃንም፣ ጊዜም አይበቃንም። ግን እኛ ያንን መከላከል በምናደርግበት ጊዜ የኢትዮጵያ አየር ኃይል በቀን ትንሽ ከመጣ 4 ጊዜ ነው መጣው። ሰዓቱን ጠብቀው ነው መጥቶ ለመደብደብ ትንሹ 4 ጊዜ ነው መጡት። በግሩፕ ሆኖ 8 4 ከድሬዳዋ እየተነሱ በጣም ጦርነቱ ደግሞ የበዛ ቀን ደግሞ 8 ጊዜ እንደ እግረኛ አብረው ይዋጋሉ። ያኔ ለገሰ ተፈራ ነበሩ። ያኔ በዛብህ ጴጥሮስ ነበሩ። ዛሬም ባይ የሚያመጣው መቻል በዛብህ ጴጥሮስ ሲሞት የበዛብህ ጴጥሮስ ነገር ያንገበግበኛል፣ ያናድደኛል። ለምን ሞተ ለምን አለ ብሎ ኢሳያስ ዛሬ ከኛ ሀገር ጋራ ዲፕሎማሲ ቆንጆ ነው፣ ግን የበዛብህ ጴጥሮስን ህይወት ወይ መሞት አለመስማት የኔ ሁሉ ጊዜ ያንገበግበኛል። በዛብህ መሬት ነው የሚሄደው። እንደዚህ ለገሰ በዛብህ እነ ባጫው እንደሚባል አሸናፊ በቃ እንዴት ብዬ ነው የምነግርህ? መሬት ነው የሚሄዱት። እኛ እዛን ጊዜ ነፍሳችን 48 ሰዓት ስንዋጋውልን ውሃ በኮዳ እየቀዳን እያለቅብን ውሃ ምን ቀምሰው እህል ምን ቀምሰው ውሃ ምን ቀምሰው በዛ ሰዓት ልጆቹ እየላለቁ በፍቃዱ ተስፋዬ ኮሎኔሉ አረ ልጆቹን ንቦቹን ላኩልኝ እንጂ ንቦቹ ነው የሚባሉት። ንቦቹ ምን ሆኑ? ልጆቹ እኮ አለቁ። 48 ሰዓት ምግብ አልበሉ። እነሱ ወጥቶ ያን ሲደባላልቁ እኛ ምግባቸው ጊዜ ታገኛለህ፣ ፋታ ይሰጣል። ያቺን ጊዜ ነው አየር ኃይል እንዴት ይገለጻል? የነሱ ተበተነ ወያኔ በተነ እስር ቤት ከተተው ገደለው፣ አሰረው፣ ደበደበው። የሚያሳዝን ታሪክ። ይሄ ትውልድ አያውቀው። ያ ትውልድ ደግሞ አንጀታችን እየቆሰለ ይሄንን ታሪክ ይዘን ተቀምጠናል። ዛሬም አላት ኢትዮጵያ አየር ኃይል።
አላት። አንድ ነገር ልንገርህ ግን አስረግጬም የፈለገው ሰው ይስቀለኝ ይግረፈኝ አሁንም መልሶ ይሰረኝ እንደነለገሰ ተፈራ እንደነበዛብኝ ጴጥሮስ እንደነ ባጫ ሁንዴ ለማፍራት ወደ ኋላ 50 ዓመት መሄድ አለብን። እውነት ነው። ምንም የፈለገ ሰው እውነት ነው። ትላንትና እሷ ሳትበላ ሳትጠጣ ያፈራቻቸው ጀነራሎቻችን በግንቦት 8 መፈቅለ መንግስት አገሬ ያጣቸው ጀነራሎች እነ ጀነራል ደምሴ ቡልቶ ይርሳ እነ መሪድ ንጉሴ የአየር ኃይሎቹ ፋንታ በላይ እነ አማሃ ደስታ እነ ተገኔ በቀለ እነ ወርቁ ቸርነት የፖሊሱ ታዬ ባላኬር የኤርትራ ዛሬ እንኳን ኢትዮጵያዊ አይደሉም ኤርትራዊ ናቸው ብለው ወይ ጫሉ ይሆናል አፈወርቅ ወልደ ሚካኤል የሚሊሻ አዛዥ ነበሩ። የብሔራዊ ውትድርና ዋና አዛዥ ሚሊሻም ጋር የተዋደቁ ይሄን ሾታ ላይ ናት ኢትዮጵያ እኮ የሆነ ሾታ ላይ አለ ልጆቿን ትበላለች እንደ የሆነች አንዳንድ ጊዜ ድመት ልጆቿን ምናምን እንደዛ የምትበላ ነገር ዛሬ ስማ ልንገርህ እኔ ሁሉ ጊዜ በተለያየ ሚዲያ እናገራለሁ ስለ ደምሴ ቡልቶ ነው። ደምሴ ቡልቶ እኮ የደቡብ እዝ አዛዥ ሆኖ ባለድል ነው። የምስራቅ እዝ ዋና አዛዥ ሆኖ መጣ። በላሽ 4 ምዕራፍ 2 በሚል ሶማሊያን ለዛሬ ሶማሊያን መንግስት አልባ ያደረገ የሱ ወታደራዊ ሳይንስና ስልት ነው ስለነበርኩበት። እንግዲህ ሰሜን እዝ ሄደ ለውጥ ፍለጋ ሄደ። በሰሜን እዝ መፈንቅለ መንግስት መክፈል የማይገባቸው መስዋዕትነት ቲሙን ጭምር ኢትዮጵያ ያሉት እነዚያን መሰሉ ሱፐርስ አለቀው። የዛ ውጤት ደግሞ መፈንቅለ መንግስቱ ውጤት ደግሞ ይሄው ወያኔን አመጣ። እነሱ እኮ አለቁ የመሪ አልባ ሆነች ኢትዮጵያ። እነ ሻቢያ እኮ ብዙ ችግሮች አሉ። እነሱ እኮ እስኪ የተራጩበት ዛሬ እኮ ደርግ እጁን ቆረጠ ያለች በመፈንቅለ መንግስት ምን እንትሮቹን የነበርክበት እዛ ውስጥም ደግሞ ብዙ ችግሮች ነበሩ። ብዙ ችግሮች ታሪክ ያወጣው እሱ ግን ወደ መቶ አለቃ በቀለ ነው። መቶ አለቃ በቀለ የጀግና ሜዳሊያ ተሸላሚ። እስቲ ያቺን ወቅት ለተመልካቾች ምን ትመስላለች? ያቺ ወቅት እንዴት መሰለ ባጭሩ የሰሜን የምስራቁ ድል በሰሜኑ ይደገማል እንዴስ ያኔ ትዝ ይለኛል። አምቢሽስ በዚህ አሁን ባለውበት ደረጃና በደረስኩበት የአመራር እንትን እኔ በነገሬ ላይ የተቀጠርኩበት ክፍሎችን ሻምበል አዛዥ ሆኜ አዝዣለሁ። አብሬ የተቀጠርኩ ሰው ወታደር የመጀመሪያ ተሿሚ ነኝ። በኋላ 50 አለቃ ነኝ። በ50 አለቃ ማዕረግ ወደ 8 ዓመት ጦሩን አዝዣለሁና ማዕረጉንም ያገኘሁት በዛ ጦርነት ነው። አሁን በጠየቀኝ ጦርነት ነውና ሂዱ በቃ ወደ ሰሜን ጦሩን አዘመተ። እንደምታውቀው እንትን መንግስት ወደዛ መለሰ። እኛን ስራችን እንግዲህ ተወርዋሪ ሚሊሻ ይበዛል። እዚህ 8ኛ እግረኛ ክፍለ ጦር፣ 9ኛ እግረኛ ክፍለ ጦር፣ 11ኛ እግረኛ ክፍለ ጦር አብዛኞቹ ሚሊሻው ይጠብቅ ዋናውን ወታደር ወደ ሰሜን ይሄድ ተባለና ይሄ ግዳጅ ምናልባት በእኔ አሁን ያለውበት ደረጃ ላይ ሶማሌ ተጠራርጋ አልወጣችም። በየአውራጃው የኦጋዴን አውራጃዎች ወደ 8 ነው 9 ናቸው። ጅጅጋን፣ ደጋሃቡርን፣ ቀብሪ ዳሃርን፣ ዋርደርን፣ ሙስታይል ቀላፎ ጎዴን ፈር እነዚህ ታሪካዊ ቦታቸው በጣሊያን ዘመንም እነዚህ ሰዎች ብዙ ጀግኖች ኢትዮጵያውያን ያወደቁ ነው። ወልወል ማለት አለማየሁ ጎሹ ፊታውራሪ አለማየሁ ጎሹ የወደቁበት ነው። አልታከምም ምናምን ያሉና ታሪካቸው እሱ እነ አፈወርቅ ወልደ ሚካኤል ቆራሄ ምናምን ነውና እነዚህ በቃ ሰው በግሩፕ እዚህ ጋር ገለ ያዘ ቢባል ጫካው ደግሞ ኦጋዴን ሄዳ ጨርሶ ህንድ ውቅያኖስ በለው የኦጋዴን እኮ በረሃ ህንድ ውቅያኖስ በለው ውቅያኖስ እና ጦሩ ወደዛ ሲሄድ ኃይሏን አሰባሰበችና እንደገና ሪሳይክል አደረገች ማለት እንደገና ተቋቋመች። ጦርነቱ ቀጠለ። ምንም ወደዚህ ሊመጣ አይችልም። ኢኮኖሚውም ወደ ኋላ እየሄደ ነው። ሰው ወደዚህ አይመጣም፣ ጦር አይመጣም። እኛን 3ኛ ፓራ ኮማንዶ ብርጌድ 5ኛ ሜካናይዝድ የሚባል አንድ ብርጌድ ማይሞላ የተመናመነ በቀን አንዳንድ ሰው ይሞትብናል። ይሄ ኦጋዴን ነፃ አውጪ የሚባል አለልህ። እንደገና ደግሞ ከማዶ አደራጅቶብናል ከራሱ ከሶማሊያ ወደ
4-5 ዓመት እዛ በረሃ ውስጥ መከራችን ስንበላ ከከረምን በኋላ ለአንዴና ለመጨረሻ ጊዜ ቆላማ አውራጃዎችን ይዛሉ ብሎ ዚያድ ባሬ በዛን ጊዜ በራሱ የመከላከያ ሚኒስቴር የሚመራ አሊ ዑመር ሰመታር ይባላል የመከላከያ ሚኒስትሩ ዋርደር ያለውን ኮማንዶና ታች ያለው ሜካናይዝድ ወልወል ያለው ደምስስ ብለው ሐምሌ 5 1971 ዓመተ ምህረት ዳግማዊ ወረራ አደረገ። በዛ ጦርነት ነው እኔ ታንክ አቃጥዬ የጀግና ሜዳይ ተሸላሚ ሆንኩት እና እስቲ ያቺን ወቅት ትመስላለች። ያቺ ወቅት ፍጹም ፈተና የበዛባት 6 ወር ከወገን ተቆርጠን 1:10 ዋርደር አውራጃን የተከላከልንበት 1:10 ሬሾ ማለት በሚሊተሪ ሳይንስ ህግ ማንም እስከዛሬ ድረስ እንታል ግን 1:10 ግን ለመዋጋታችን ማስረጃ ተቀምጧል። አሁን መከላከያ ሚኒስቴር ውስጥ በዛን ወቅት 1:10 ተከላክለን መጨረሻ ላይ ሐምሌ 5 ቀን 1971 ዓመተ ምህረት ግቡ በቃ ማጥቃት ደምስሱና ግቡ ተባለ። የሞታቸውን ምሽጋችን ኃይለኛ ነው እሱን እየሰበሩ መግባት ጀመሩ። ያኔ ያቃጠልኩት ታንክና ለሽልማት ያበቃኝ ታንክ የወንድሞችን ምሽግ እየደመሰሰ በሰንሰለቱ ስጋቸውን እያወራረደ ነፍሳቸውን እየቆራረጠ ተመልሶ እንደዚሁ ያርሳል እየተመለሰ በገባበት እየወጣ 4 ሆኖ ገቡ። 2 ሆኖ ጀመሩና 4 ሆኖ መጨረሻ ላይ ሁለቱን የአምስተኛ ታንከኛ ብርጌድ አሁን በህይወት የለም ሞቷል። በጦር ሜዳ ተፈስኖ ሻምበል ይልማ ኪዳን ይባላል። በታንክ ለታንክ አንዱን አቃጠለ። የኔዎቹን ደግሞ ጓዶችን ደግሞ ሲጎራርድ የነበረው ታንክ ደግሞ በሌላ ጋር እነሱን እየጨፈለቃቸው ከነህይወታቸው ሁሉ ጮሁ ነበር። በታንክ ሰንሰለት ተጠቀለለ። ከዛ በላይ ምንም ነገር የለም። በኋላ ወጣሁና እሱ የሚመላለስበትን መንገድ ወጥቶ እንትን ስል ለማምታት ሞከርኩ። አልቀጠልልኝ አለ። ትጥቄን ቁጭ አደረኩኝና ሽጉጥና ቦምቦችን 4 ቦምቦችን ያዝኩና ወጣሁ። ቁመቱን የሰጠነው ሰው እንደዚህ ውሃ ጠጥቼም ምንም አይደለም። እንደ የምስራቁ ተወርዋሪ ኮከብ ጀግና ምንንም እንደ ፌንጣ ነው የምንዘለው። ወጣቶች ነን። የ21-22 ዓመት ወጣት ነን እና ሄድኩና ይሄን ሬሳ ያያየሁ የጓደኞቼን ሬሳ ያያየሁ ስለማልፍ አብዮታዊት እናት ሀገር ወይንም ሞት ወይም አንዲት ኢትዮጵያ ወይንም ሞት እኔ ሄጃለሁ። ይሄን ታንክ ማቃጠል አለብኝ ከሞት ንገሩልኝ አልኩና ለጓደኞቼ እሽጉን ወደፊት ወጣሁ 200 ሜትር በጥርሴ ነቃቀልኳቸውና ሬዲ አድርጌ ሲሄድ ሁለተኛም አልወረወርኩም። ጠጋ ብዬ ለመሞት ስለሄድኩኝ አብርሃም ለመሞት ስለሄድኩ በጭስ መውጫው ነው ከተተኩት። በጭስ መውጫው እጄ ላይ ጥቂት ሰከንድ ነበረ እኔ ይዞኝ የሚሄደው በላስቀናኝ ምንም ከተተኩ ጭስ መውጫ ውስጥ ነዳጅ ውስጥ ተቀጣጠለ። እውነት እልሃለሁ 8ቶቹ ምድብተኞች አልወጡ እዛው ላይ አረሩ። ከዛ በላይ እንግዲህ ከዛ በላይ እኔ ምን መሆን እንደሚገባ አላውቅም። ደስ ያለኝ ፎከርኩ፣ ሸለልኩ፣ አቅራራው አናቀባ እዛን ጊዜ ኦሮሞ እንደዚህ ነው ምናምን አረ ኦሮሞ በቃ ይፎክራል እንደዛ ታንኩ ብሎ ሲሆን በዛን ጊዜ የእዙ አዛዥ ሆኖ አዲስ የመጡት ደምሴ ብልጦ ናቸው አላቸው። በየደቂቃ ነው የሚጠይቁ በዘመቻዎቻቸው መካከል ዋርድን ላይ እሳት ተቀጣጥሏል አልቋል መሰለኝ ልጆቹ ምናምን ብሎ ይነግሯቸው በሬዲዮ ሰማለሁ። አሁን እንግሊዝ ሀገር ነው ያለው የኔ ሻለቃ አዛዥ 100 አለቃ ዛሬ ኮሎኔል ደርሷል። ምናልባት በዚህ ፕሮግራም ሊሰማ ይችላል። እሸቱ አበበ ይባላል። በቃ ላይ ወድቆ እዛ የምንጣቃት ጦርነቱም ዘባ በቃ እኮ አለቀ። እነሱ አንድ ያ ልጅ አቃጠለ፣ አንድ ያቃጠልኩ አለቀ። ቆመ ጦርነቱ። ድል ለኢትዮጵያ ሕዝብ ሆነ። ምንድነው የሚጋየው? ምንድነው ልጆች ያቋቋሙት የዋርደር ኢንዱስትሪ ነው የሚነደው ይለዋል። አሁን እንግሊዝ ሀገር ነው ያለው የኛ ሻለቃ አዛዥ
ገልጸህ ንገረኝ፣ ስማቸውን ስጠኝ። ኢንዱስትሪውን የከፈቱት ልጆች ስማቸውን ሰው በሬዲዮ በስማት እዛው ላይ ስም የተሰጠ ፎሎ አፕ ያደርጉ ነበር ጀነራል ደምሴ። ጦርነቱ ባለቀ በሶስተኛ ቀን መጡ። አዩን በስሜ ነው የጠሩኝ። የታለ በቀለ በላይ ብለው ጠርተው እዛ ላይ ወጥቼ ያቃጠልኩት እንዴት እንዳቃጠልኩ ምን እንዳልኩ እዛ ላይ ወጥቼ ጋዜጠኛ ያንዴ ታጠቅ ይባል ነበር ታጠቅ ጋዜጣ እና አክሊሉ ዘለቀ ክፍለ አቦቸር ክፍለ አቦቸር የሚሰሩ አለ ክፍለ አቦቸር በጣም ክፍለ አቦቸር ሳረጋው የሚለው መዝሙር የዘመረው ይኖንኞት ያለው እነሱ ጋዜጠኞቻቸውን ልከው እኔን ጀነራል ደምሴ እዛ ቆመው ወርቁ ቸርነት እዛ ቆመው እኔ እንዴት እንደገባ ታንኩ እንዴት እንደተቃጠለ ይሄ ነው እንግዲህ ጀግንነት ማለት። ኋላ ሰበሰቡና ምን እንዳሉ ታውቃለህ? ዛሬ በጭንቅላቴ ውስጥ አይጠፋም። አንድ ሪካርድ ሆኗል። እናንተ የኢትዮጵያ የቁርጥ ቀን ልጆች አሉ እንባ እየተናነቃቸው በምታልፍ ህይወታችሁ የማልፍ ታሪክ ሰርታችሁ አልፋችኋል። የቀራችሁም ደግሞ የሞቱት ሞተዋል። ለኢትዮጵያ ነው። በምታልፍ ህይወታችሁ የማልፍ ታሪክ ሰርታችሁ ዋርደር አውራጃም ኢትዮጵያን ስላዳናችሁ ሀገራችሁን ኮርታባችኋለች። እኔም የዚህ ሰራዊት አዛዥ በመሆኔ ኮርቻለሁ። እኔ ደምሴ ቡልቶ እባላለሁ። የደቡብ እዝ አዛዥ የነበርኩ አሁን ለምስራቅ እዝ ለእናንተ የመጣው ሰው ነኝ። እኔ እናንተ ማወቅ ግዴታ የለብኝም። እናንተ ግን እኔን ጀነራሉ ማወቅ ግዴታ አለባችኋል። በህይወት የማረሳው ነገር እኔ ይሄውን አቆማለሁ። ጀነራል ደምሴ ቡልቶ እባላለሁ። እናንተ ምን ማወቅ አለባችሁ። እናንተ ግን በክፍላችሁ በሰራዊታችሁ ነው እንጂ እያንዳንዳችሁ ማወቅ የለብኝምና እንደነዚህ ተርብ ነው ያለው። እንደዚህ ተርብ ከታንክ ጋር እንትን ለዚህ ነው የደምሴ ቡልቶ ነገር ሁሉ ጊዜ የሚያንገበግበኝ። 50 አለቃ ማዕረግን የሾመኝ መሪ ንጉሴ ናቸው። ሜዳሊያም ቆሙ ከነዚህ ታላላቅ ሰዎች ጋር ያሸለሙ ይነሱ። በዛን ጊዜ በጦር ሜዳ ይሄን በመሰራበት ጊዜ አሁን በህይወት ያሉ ጓደኞች አሉ በስም የሚጠቀሱ አንድ ሁለት እንዱስማ ለጉዳሉ በህይወት አሉ በህይወት ያን ሁሉ ጦርነት ጦርነት አሳልፈው አሁን አንድ ድር አቋቁመዋል። ሶስተኛ ፓራኮማዶ መረዳጃ ድር የምትል አቋቁመን አሁን 50 ሰዎች እንደውም እንደ መረዳጃ ነገር ዛሬ አሁን ያለው መንግስት ውጥረት ላይ ነው ያለው። ኢትዮጵያ እንደ ቆዳ ተወጥራለች። ልክ ባለፈው ጊዜ በሶማሌ ጦርነት እንደነበረው ዛሬ 100 አለቃ በቀለ በላይ አገር ትፈልጋለች ብትባል መልስ ምንድነው? ያለ ጓደኞችህ የኔ መልስ የኔም ጓደኞቼ መልስ በኢትዮጵያ ጉዳይ ላይ አንደራደርም። በነገር ላይ አብርሃም ይሄን መንግስት ጠይቀናል። እኛ እንዴት አርገን ይሄን መንግስት እንርዳ ብለን ጠይቀናል። በቀድሞ ሰራዊት የድጋፍና የልማት ማህበርን ጠይቀናል። እኔ እዛ ውስጥ አመራር ነኝ። እሺ ስራ አስፈጻሚም ነኝ። የማህበሩ የህዝብ ግንኙነት ኃላፊም ነኝ። ስለዚህ በማህበሩ በተለያየ ጊዜ እንጠይቃለን። ዛሬ ያ ሰራዊት ምን እንደምል ታውቃለህ? እጄ ልሙት በቃሬዛውን ሰዱን የሚል ሁለት እግሩ የተቆረጠ በቃሬዛ ወስዳችሁ አሮጌዋን መትረየስ ስጡኝና እዛ ጋር አቁሙኝ። የበቀለ በላይ መልስ ምንድነው ብለህ ብትለኝ ሱዳን ኢትዮጵያን ደፈረችን ዛሬ ሲሰማ ምን ነው ባልተገባ መንገድ በተከበርኩላል። የኔ መልስ ይሄ ነው። ባልተገባ መንገድ መሞት ማለት ከነ ህይወቴ ቢቀበር ይሻለኛል። ነው ዘን እናቃቸዋለን እኮ ያቁላል እኮ ሱዳን ያባታ ተካሳ የጎንደር መሬት ወመራል መሬት አንተ ምን አለ ብትቀበር ነክ ባልተገባ ነው ባልሰማው ምን ብለህ ትሄዳለህ? ይሄ ዝም ብዬ የሆነ ቆንጨራም ቢሆን ገጀራ ይዤ አሁን እዛ ብሄድ ዘመኑ አራዳ ነው። የዘመኑ ወጣት አራዳ ነው። የሽማግሌ ቢወዶ የሚሄደው የእናት ሀገር ፍቅሩ የተለየ ነው። ኢትዮጵያና ኢትዮጵያዊነት ከኔ ጋራ
ከልቤ ከደሜ ጋር ነው የተዋሃደው። ይሄንን እኮ አሁን በተለያዩ አሁን ያለው የመከላከያ ሰራዊታችን ጠንካራና ኢትዮጵያዊ የሆነ ነው የመጣው ከለውጡ ወዲህ። እናንተን የመሳሰሉ የጦር ጀግኖች በየማሰልጠኛ ትምህርት ቤቱ የኢትዮጵያ መከላከያ ሰራዊት መሪዎች የሚሰሙን ይመስለኛል ሄዳችሁ ይሄንን የእናት ሀገር ፍቅር ስንቅ መስጠት ትችላላችሁ። ሌላ ውጊያው ይቅር። እኔ አንድ ነገር ልንገርህ። በቀደምነት በሆነ እንደዚህ ዝም ብሎ የሚነገር አይደለም የሆነ ነገር ላይ እድሉን አግኝቼ ይሄንን ማህበር ወክዬ እዛ ቦታ ላይ የነበረው ድባብ እጅግ በጣም አስደስቶኝ ነው። የሰራዊቱ አሁን ያለው ሰራዊት በጣም ጥሩ ታላላቅ ሰዎች ጀነራሎች ጋር ነው የተገናኘ ነው። እኔ አንዱን ደፍሬ ሄጄ ጠየቁ። እኔ ክቡር ጀነራል አልኩት፣ የአሁኑ መከላከያን የሚመራው ጀነራል የኔ ሜዳሊያ ዶስ ከሪስ ብሄር ድረስ አቅርቦ ችግር ካለ ያነጋግረኝ ነበር። እርሶ ይፈቅዱልኛል? እርሶን ለማነጋገር አረ ቻለው ነው ጌታ ያለ። ስለዚህ እኔ ይሄንን አሁን ቅድም ያልኩት እኔ የዚህ የሱዳን ድፍረት አንገብግቦኛል። ውስጥ እግሬ ተቃጥሏል። ምን አለ ምን እያደረጋችሁ ነው? ሰራዊቱ እንደሆነ የኛው ልጆች ናቸው። የኔ ልጅ እኮ ነው። እና እኛስ እንዴት አድርገን ነው ከናንተ ጋር ሆነን የድርሻችንን የምንወጣው? ኢትዮጵያ እኮ የአብይ ብቻ አይደለች። ኢትዮጵያ የመከላከያ ሚኒስትሩ በአጋጣሚ መከላከያ ሚኒስትሩ እዛ ነበሩ። እኔ ሰውየውን በግል ነው ያነጋገርኩት እንጂ አጋጣሚው እንደዚህ መድረክ አላገኘው። የመከላከያ ሚኒስትር ሀገር አይደለችም ኢትዮጵያ። የምናምን ፓርቲ ሀገር አይደለችም። እነዛ እኮ ሰዎች በፊት የነበሩት የቲፒኤልኤፍ ጁንታ እነዚህ አንካሳ ሰዎች ሰራዊቱን ህዝቡን በብሔር በጎሳ ከፋፍለዋል። እኛ የምንላት ኢትዮጵያ እንድትኖር የማይፈልጉ አገሪቷን የሚጠሉ ሰዎች ነበሩ ለ27 ዓመት ኳርተር ሴንቸሪ ማለት ነው። ይሄን ያክል ግተውታል ያንን ህዝቡና አካባቢውን። ዛሬ የሚያስፈልገው የኢትዮጵያ ስፒሪት ኢትዮጵያዊነት ስፒሪት ነው የሚያስፈልገው። ዛሬ ግን ኢትዮጵያ አንድነት ኢትዮጵያ ሉዓላዊነት ስንል የድሮ ቀድሞ ስርዓት ይለዋል። ግን ውጤቱን አየነው እኮ ጀግና አብዮታዊ ሰራዊታችን አሁን ያለው ሰራዊት እነዚህን ወስላቶች ለመምታት እዛ ሲሄድ ከጀርባው መተውታል። ከጀርባው በነገር አንድ ነገር ልንገርህ፣ የኢትዮጵያ ህዝብም ይሄን ፕሮግራም የሚሰሙ ሰዎች በትክክል የሚተላለፍ ከሆነ አንዲት ሀገር ፈርሳለች ተብሎ መደምደማ የሚሰጠው የሀገር መከላከያ ሰራዊትና ፖሊስ ሰራዊት ሲፈርስ ወያኔ ያን ተግባር በእኛ ላይ ፈጸመ። በተመሳሳይ ኢትዮጵያን ለማፍረስ ነውና ዓላማው ሲፈጠርም እንደገና አሁንም ሰራዊቱ ላይ ኢትዮጵያን ለማፍረስ እዛ ላይ ግን ዋጋው ማይካድራና መቀሌ ላይ በንጹሃን ልጆች ላይ በጠፍ ጨለማ ቀን የነሱ እህል ሲያጭዱ ትምህርት ቤት ሲሰራ ብሎ ከየት የመጣ መስሎሃል? ያዛ የምስኪኑ እኮ የገበሬ ትላንት ቅድም የነገርኩ የአርበኞቹ የልጅ እኮ ነው። ይሄ አሁን መከላከያ ሚኒስቴር ውስጥ መከላከያ ውስጥ ያለ ይሄ ሰራዊት ደግሞ በታሪኩ ትልቅ በደሙና በህይወቱ ትልቅ በቀዩ ደሙ የጻፈው ራሱን አዳነ፣ ራሱን ታደገ። ክብር ምስጋና ይገባዋል። ከዚህ በውጪ ግን ለኢትዮጵያ ህዝብ አንድነት፣ ሉዓላዊነት፣ ፍቅር፣ የጎሳ ፖለቲካ ውጪ የሆነ አንድነት ከዚህ የበለጠ ምን ማሳያ ነው? አሁን እዛ ትግራይ ድንበር ላይ እንደዛ ገለዋቸው። ከዛ በኋላ ከሌ ኦሮሞ ከሌ አማራ ከሌ ምናምን ሳይባባል ሄዶ ያንን በ15 ቀን ውስጥ በጣም የተደራጀ ከ400,000 ሰራዊት የበለጠ አደራጅቶ ሲፎልልብን የነበረውን የቲፒኤልኤፍ መንጋ ድራሹን አጥፍተው አሁን በቃሬዛ እያዘሉ እያመጡ እስር ቤት የሚያደርጓቸው ሰዎች ይሄ ለኢትዮጵያ መከላከያ ሰራዊት ለኢትዮጵያ ህዝብ የጎሳ ፖለቲካ አስፈላጊ አይደለም። ኢትዮጵያውያን አንድ ከሆንን እናሸንፋለን የሚለው በአድዋ ድሮ በሚኒሊክ ጊዜ ታየው፣ ዛሬ ደግሞ አሁን በግዳጅ ላይ ያለው አሳይቷል። የኢትዮጵያ ሰራዊት ወይም ሰራዊት አለ ወታደር አይደለም፣ የሰው ልጅ
በእኔ እምነት ጭምር የሰው ልጅ በዘርና በሃይማኖት ማሰብ ከጀመረበት ጊዜ ጀምሮ ሲጀመር ሰራዊት መሆን አይችልም። እንደዚህ ያለ ሰው በጎሳ በሃይማኖት የሚያምን የሰራዊት አባል ሰራዊት አይደለም። የሰው ልጅ ሆኖ በሁለት ባላ ላይ ቆሞ ጭንቅላቱ ማሰብ የሚችል ስጋ የለበሰ ሰው በዘር ማሰብ ከጀመረበት ጊዜ ጀምሮ ከሰው መሆን በታች ነው፣ ከሰው በታች ነው። እውነት ነው። አንተ አሜሪካን ትኖራለህ፣ ሌላው እንግሊዝ ሀገር ይኖራል፣ ሌላው አውሮፓ ይኖራል። ይሄንን ጉድፍ ደግሞ ይሄንን ቁስል ደግሞ የቆሰቆሱ የሚሉት እነሱ ያደራጇቸው እዛ አብዛኛው በኢትዮጵያ ውስጥ ያሉ ሳይሆኑ በውጭ ያሉ ኢትዮጵያን ለማፍረስ ልጆቿ በዚህና በዚህ ካስማ ይዞ ሲቆሙ ካስማውን ከእጃቸው መፍትሄው ምንድነው? መፍትሄው አንድና አንድ ነው። ኢትዮጵያ ያለ አንድነት እግር የላትም። አስረግጬ ነው የምነግርህ። ምናልባት በዚህ በኩል እኔ በዚህ ብሄድ እኔ ይግራል ይመስላል። የሆነ ነገሩ የጎደለው ሰው ነው ኢትዮጵያ። ኢትዮጵያን ማጣት ማለት ዋጋ ያስከፍላል። የምትከፍለው ዋጋ ደግሞ እኔና አንተ ልጆቻችን የምንከፍለው ባርነት ነው። ኢትዮጵያን ማጣት ማለት ነፃነት ማጣት ነው። ነፃነት ማጣት ማለት ነው ለሌላ ባሪያ መሆን ነው። አሁን ለዚህ ትውልድ መቅረብ ያለበት ጥያቄ ነፃነት ነው የምትፈልገው? ባሪያ መሆን ነው የምትፈልገው? ባለ አገር ሆነ ታላቅ አገር ላይ በየትኛውም ዘመን በቅኝ ግዛት ያልተገዛች በምስራቅ አፍሪካ ብቸኛ የነፃነት ተምሳሌት የሆነች ሀገር ትልቅ ሀገር አባቶች አያት ቅድመ አያቶች በባዶ እግራቸው ያቆሙት ነገር አንተ ዶክተር ሆነ አንተ ፕሮፌሰር ሆነ ኢትዮጵያን ጥለህ ትውልዱ ለባርነት ትሰጣለህ ወይስ መጀመሪያ ኢትዮጵያን ታድናለህ የሚል ጥያቄ መቅረብ አለበት። ኢትዮጵያ ሳትድን ይሄ በዚህ በኩል ከበሮ የሚደበድበው ፊሽካ ጥሩምባ የሚነፋው አገረ መንግስቱ ጠንካራ ካልሆነ በስተቀር ፓርቲ ኢትዮጵያን አድን ምርጫ ኢትዮጵያን አድን። ለኢትዮጵያ መከላከያ ሰራዊት አሁን ላለው ለጀግናው የኢትዮጵያ መከላከያ ሰራዊት የምትለውን ነገር ንገረን። የአገር መከላከያ ሰራዊት ወይም የኢትዮጵያ ወታደር ትናንትም እኔና ጓደኞቼ ያለምንም ሂሳብ ኢትዮጵያን ለማዳን ምትክ የሌላትን ህይወታችንን ፈርመን ቀብዳት ዘንድ ኢትዮጵያን ያቆየናት ሰዎች አባቶች ቅድም ከነገርኩ ከነአባ ቦራ ከነ መንሙሊ ከነ ሀብቴ ባመላ ከነ ባልቻባ ነፍሶ ከነ መዳሳ ገዳ የተረከብኩትን ኃላፊነት አምጥቼ ለነዚህ አድርሻለሁ። የዱላ ቅብብሉን ማለት ነው። የዱላ ቅብብሉ አሁን መከላከያ እጅ ላይ ነው ያለው። ኢትዮጵያን በመከላከያ ሰራዊት እጅ ነች ያለ በወታደሮች ኢትዮጵያን አድኑን እያለች እያለቀሰች እየወደቀች እየተነሳች እያለቀሰች ያለችው በእንባ ላይ ያለችው ኢትዮጵያ በመከላከያ እጅ ነው ያለችው። በዘር አታስቡ። በዘር የምታስብ መከላከያ ውስጥ ካለህ ወደ ቤት መልሱኝ በልና ጥያቄ ጠይቅ። በጎሳ የምታስብ መከላከያ ካለ ትኖራለህ ብዬ አላስብም። በመከላከያ ውስጥ ዘረኝነት አለ ብዬ አላስብም። ግን ስላየሁኝ ደግሞ መናገር አለብኝ። አሁን በቀደም ዕለት አንድ ዜና ሰማሁ ቤቴ ቁጭ ብዬ በዚህች በትንሿ እኔ ባትዘምጥም የሆነች ትንሽዬ ነገር እንዳንተ ጓደኛ ገዛልኝ እንጂ ቴሌቪዥን ብጤ ነገር አለ። ግን ወሬውን ታመጣለች። ምን ቸገረኝ ነው ታመጣለች። ለምን ስክሪን አልሆነም? ለምን አደንከራ ባው ስክሪን ወሬውን ብቻ ነው የሚሰማው። ያንተን ሁሉ ወሬ የምታመጣልኝ እሷ ነች። እና ዳርፉር የሄዱት እዛ ሰላም ከማስከበር ከዱት ወደ 300 ነው 120 ምናምን ወደ እንትን ገቡ፣ ሱዳን ገቡ። እግዚአብሔር ይስጣቸው። ዘረኞች እዚህ ቢመጡ በሽተኛ ዘረኞች ናቸው። አይጠቅሙንም። እዛ ሄደው በሽታውን ይዘው ከነ በሽታው ከነ ራስ ምታቱ እዛው ቀረ። እኔ ምናልባት መከላከያዎች ተናዶ ሊሆን ይችላል። መናደድ የለባቸው። እየጠዳ ነው፣ ራሳቸውን እያጠዱ ነው። አንዳንድ ጊዜ እኮ ሳስብ አንዱ ራሱን ያጋልጣል እኮ። እውነት ነው። አሁን እዚህ መጥቶ እዚህ ትላንትና መቀሌ ላይ እናንተ ላይ
ወንዱ ሳይቀር ወንዱ አይደለም ሴቱ የሰራችው ታሪክ አለ። አዛዧን ማርካ ምናምን ነገር ደግሞ አይታለች ሱሪ አይቻለሁ። እሷ ልጅ እንዴት ምን ማድረግ እንደምችል የኔ ሱሪ ብሰጣት እሷ የራሷ ሱሪ አላት። የጀግንነቱን እጂ አነጋግሬ ምን ብዬ ባገኛት ደስ ይለኛል። አዛዧን ማርካ እንደዚህ የሰሩት ልጆች ጋር መሃል ገብተው እንደገና ሊበጠብጡ ነው እንኳን ቀሩ እዛ። ስለዚህ የሀገር መከላከያ ሰራዊት አሁን ያለው የኢትዮጵያ መከላከያ ሰራዊት እኔ ያለሁለት እሱም ካቃተው እኔም በቃሬዛ ጭኖ ይወሰደኝ እዛ ውመራ ላይ በቃሬዛ። እኔ አሁን አንዳንድ እግሬ እዚህ ጋር በጦር ሜዳ በነገር ሶስት ጊዜ ቆስያለሁ። ጥይትም አለ ስሜቱ አለ ቅዝቃዜ ሲመጣ። አሁን በቅርብ ቀን አሜሪካ ያሉ እንደዚሁ እንዳንተ ወንድሞቼ እንደዚህ የሆነ ኢንተርቪው ላይ ሰምተው አይተው ገንዘብ ሊኮልኝ አንዱ አሳክሞኛል። ዶክተር አብርሃም ከነ ባለቤቱ እንደው በዚህ አጋጣሚ ማመስገን እፈልጋለሁ። እሱ እንደው መጽሐፍ ተጽፏል በነገር ላይ በኔ ህይወት ዙሪያ የጀግና ወሮታ በበቀለ በላይ ህይወት ዙሪያ ያጠነጠነ እውነተኛ ታሪክ ይላል። እሱን አሳትምና ሽጥ እስቲ ዋጋ መጽሐፍ ተሽጦ ዋጋ አመጣም። አብርሽና ባለቤቱ ቤተልሔም ግን የላኩልኝ ገንዘብ እኔ አንዱን ጥይት አስወጣው ከዚህ ውስጥ ከግር ላይ ጥይት አስወጣው። በጣም እግዚአብሔር ይባርክልኝ በልልኝ ያሉበት ቦታ ላይ ምስጋናን ይቀበላሉ። ምስጋናን ይቀበላሉ አሉ። ደግሞ የሰራዊቱ ልጆች የጀግናው ሜጀር ጀነራል ደምሴ ቡልቶ ልጅ ዓለም አቀፍ ጠበቃውና የህግ ባለሙያው ደረጀ ደምሴ ይባላል። እሱ አለ የደምሴ ቡልቶ ልጅ አለ። ለኢትዮጵያ ምን አይነት ራዕይ አለ? ኢትዮጵያ አምላክ አላት ብለን ስንል ሰው መስራት ያለብንን ነገር ሳንሰራ አይደለም። ኢትዮጵያ አምላክ አላት። ኢትዮጵያ የክርስቶስ የአስራት ሀገር ነች። እንደዛ ስለሆነ ቁጭ ብለን እነዚህ ወዲህ የሚጎትቱ ኢትዮጵያን ለመጣል ሌት ተቀን እንቅልፍ የሚያጡ ሰዎችን መጠበቅ የለብንም። ሰው መስራት ያለበትን ስራ እኮ ነው የምለው የእግዚአብሔር ትእዛዝ። ቁጭ ብለህ እኔን ብትለምነኝ አሁን እዚህ ቁጭ ብዬ አንተን ብለምን እኔ ሳልሰራ የሰራሁትን ባርክልኝ ልጆቼን ባርክልኝ ብላ ነው ኢትዮጵያ እጇን ወደ እግዚአብሔር የምትዘረጋው እንጂ ያልተባረኩ ልጆች ከተፈጠሩ ሰይጣንን ተከትለው የማይወድቁበት። እኔ በነገር ላይ በቀደምለት በሆነ ጉዳይ አንድ ዝም ብሎ አንድ ወርክሾፕ ሰማ ነበር። ክቡር አምባሳደር ዲና ሙፍቲ ይባላሉ፣ የውጭ ጉዳይ ሚኒስትር ቃል አቀባይ። በጣም የወደድኩላቸው ንግግር ኦሮሚያም ብዙ ጊዜ ዓለም አቀፍ ስራ ስለሆኑ ኦሮሚያ ብሔራዊ ክልላዊ መንግስት ያዘጋጀው እንትን ላይ አንድ ነገር የተናገሩት ነገር አለ። ዝግጁ መሆን አለብን፣ መጠንቀቅ አለብን ከምለው አሪስት ሳይወጡ እንደው እኮ ማየት ያለብን ነገር አሉ። እዚህ ጎረቤታችን እዚህ አካባቢያችን ላይ ያለው ሶማሌን ማየት ይቻላል። ቅድም ያፈረስነው ሶማሌ ልክ ያስገባናት እኛ ነን። ልምዱን መንገዱንም እነግራቸው ነበር ቢቀበሉ ሰው አድርጎ ቢጠይቁን እኔ እነግራቸው ነበር። እና ለ20 ዓመት መንግስት አልባ ሆና ቀረች አሉ። ሲሪያን አነሱ፣ ሊቢያን አነሱ፣ ሌላም ኢራቅንም አነሱና እነዚህ ሰዎች እኮ ኢትዮጵያ አምላክ አላት ስትሉ ስለ የኢትዮጵያ ህዝብ እንደዚህ በራሳቸው እምነት እኮ እነዚህ ሰዎች እኮ የራሳቸው አምላክ አላቸው አሉ። ይሄ እኮ ትክክል እኮ ነው። አብርሃም በራሳቸው መንገድ አምላክ አላቸው፣ ግን ሰው አልምም አጥፊም ነውና አገራቸው በአጥፊዎቹ ጠፋቸው። እነዚህን የእሳቸው መልእክት ምንድን ነው? እነዚህን ኢትዮጵያን ለማፍረስ የሚሯሯጡትን ሰዎች እምቢ አንፈልግም ብለን ካልተቃወምናቸው በስተቀር ነገ አምላካችን ብቻ ወርዶ የሱን ሰራዊት አያዝልንም። ሰው መስራት ያለብንን እንሰራለን እንብንላል። እኔ እሳቸው አገላለጻቸው በጣም ደስ ይላልና የዲፕሎማሲም ሰው ስለሆኑ እና ለኛ የሚያስፈልገን ነገር ምንድነው? ሁሉ ጊዜ ዝግጁ መሆን ነው። ኢትዮጵያ ግን ምን ይታያል? ኢትዮጵያ ብለህ ብትጠይቀኝ የሆነ ብርሃን ነገር እንደዚህ እንደ መብራት ይታየኛል። ለምን ብለህ ብትለኝ እሺ ብሎ ኢትዮጵያ ስትፈርስ ቆሞ የሚያዩ ሰዎች የለም። 9
ንጉስ ሆናለች። አሁን ኢትዮጵያ 9 ንጉስ 9 ክልል እያንዳንዷ 9 ነው። እኔ እርግጠኛ ነኝ ኢትዮጵያ ውስጥ የሚኖርም ሰይጣን ኢትዮጵያ ትፍረስ ሲባል እሺ ምን አይመስለኝም። እንዴ ሰው አይደለም ሰይጣኑ ራሱ አለ አይደለም። አሁን ህዝቡን የሚያበጣብጠው እኔ ሰሜኑን ደቡቡን አላዶር ይፈልጋል እሱም መኖር ይፈልጋልና ኢትዮጵያ ፈርሳ አምርብንም የሚያምርብን እኔ እናንተ አብረን ስንቆም ነው። ታይቷል። በተለያየ ጊዜ ታይቷል። ሰው ግን እስካሁን ድረስ ያልገባቸው ቅድም እንደተባሉ እንደተናገር ነው 27 ዓመት ዘረኝነት የተጋቱ ሰዎች ያንን ለማውጣት ዶክተር አብይ እንዳሉት ቆሻሻውን መጠረግ ቴክስታይል ጊዜ ይፈጃል። ወይ አንድ ፊቱኑ እሱ ደግሞ ካለው ነገር ውስጥ ተጠራርጎ ማውጣት እኔ ቆሻሻ ሰው ጉንፋን ያስይዛል። አሁን እኔ ስጋ ወዳለሁ። ስጋ ቆርጠህ አሁን 3 ቀን ያደረ ስጋና ጥሬ ስጋ ዛሬ ታረደውና ብሬ ብላ ብትለኝ ያኛውንም ጥዬ እሄዳለሁ። አይሆንም እና ይቅርታ አድርግልኝና ለኛ የሚበጀን ነገር ቅድም ነገር ያለው ኢትዮጵያን ማጣት ዋጋ ያስከፍላል። ሰራዊቱን አሁን ያለውን ሰራዊት ኢትዮጵያዊ ለማድረግ የቀድሞ የኢትዮጵያ መከላከያ ሰራዊት አባላት እኛ በጡረታ ላይ ነን ያለነው፣ ግን ምንድነው ማድረግ ያለብን? እነሱ ቢያውቁ እነሱ ቢጠቀሙበት ብንመክራቸው ብናሰለጥንላቸው ረጥቶ ነው ነገር በነገሪ ላይ ይሄን ሰራዊት ኢቫሉዌት አድርጌያለሁ እኔ በምን ብለህ ብትለኝ በዚህ በቀድሞ ሰራዊት የልማትና የድጋፍ እንትን እያንዳንዷ ስንመዘግብ ልክ ወታደር እንደምንቀጠር እናንተ ስንቀጠር እንደነበረ ሊስት አውጥተን ነው። ስለዚህ እኔ በምን ከፈልከው ብለህ ብትለኝ 3 ደረጃ አለው። ታጥቆ ቢሄድ ጦር ሜዳ ላይ መዋጋት የሚችል ከረንት አለ። እነዚህ በጨረሻ ላይ የተወጡት ስፓርታዎች ወጣቶች ናቸው። አንደኛ ለነገር እኮ ነው ለመርዳሳ ለሊሳ ጀነራል መርዳሳ ለሊሳ ያሰለጠናቸው 18ኛ በለው 19ኛ በለው 20ኛ በለው 21ኛ በለው ወጣቶች አሉ። በየቦታው ተፈትነው ነው። ስፓርታ የሚባል አለ። እነሱን ለማሰልጠን መንግስት ቢያወጣ ከፍተኛ ወጪ ነው። እንደ አዲስ ላሰልጥን አውቃለሁ። አሁን እነ ዶክተር አብይ አህመድንና የለውጡን ኃይልኛ ምን ጠይቀው ይቅርታ አድርግልኝና እነዚህን ሰዎች ቢጠቀምበት ስማ አናርት የሆኑ ሰዎች እያሉ ቢጠቀሙበት ይጠቀሙ። እኛ እኮ ስማ አብርሃም 30 ዓመት እኔ አሁን ኖሬያለሁ። ኑሮም ይበቃኛል። መኖርም የሚገባኝን ህይወት በመከራ ኖሬያለሁ። ታስሬያለሁ፣ ተገርፌያለሁ። ማን ነው ያንተን ጀግና ሜዳሊያ የሚያሸልም? መንግስቱ ያለማረም ነው አይደለም ተብዬ ተቀጥቅጫለሁ። እነዚህ ጫካ የገቡት የቲፒኤልኤፍ ጁንታዎች ምን ትመክራቸው? ምን ትላለህ? አይ እነሱና አንዴ ተመልሰው ወደ ስልጣን ይመጣሉ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እኔ ከዛሬ ጀምሮ የኔ አባቶችስ የኔና ያንተ አባቶች ለምን ተመልሶ ታዲያ መጥተው ከኛ ጋር እንትና አንዳይ ነገር አናረግላቸው? የሚቆጨን ሳንጦራቸው የነዛ መመለስ ማለት ነው። ከመቃብር አንስተህ እነሱን በምንም አይነት የኢትዮጵያ መንግስት ከዚህ በኋላ እነሱ አሜሪካን አሁን ይደራደሩ ምናምን ለዚህ ያለ ቀላለን ሲቀር የሚቀረው ነገር ከአሜሪካና የተቀቀለ ስንዴ ብትዘራው የማይበቅል ስንዴ ስለሚሰጠን ነፃነት ለሱ ሰጠዋል። እኛ ግን የሚጎለን 100 አለቃ እኛ ወኔው አለ አሁን ሰራዊቱ ውስጥ ህዝቡም ውስጥ ኢትዮጵያዊነት ኢትዮጵያን የማይወድ ሰው የለም የተለያየ መልኩ። ነገር ግን ችግራችን በእድር አሁን በእናንተ ማህበር በሌላው ማህበሮች በቁ በእድር ችግራችን አንድ መሆን። አንድ ስንሆን እኮ ማንም ኃይል አይችልንም። ግን አንድ ለመሆን እነዚህ ጠላቶቻችን በሽታ እየሰደር ወደ ውስጥ በመሐከላችን ሰርገው እየገቡ ይበታትኑናል። እና ይሄ ነው ችግራችን እንጂ ሌላ እኮ ምንም ነገር አያስፈልግም። ግን እንደና ነገር ልንገርህ ይመጣል አንድነቱ ይመጣል። እንዴት ይመጣል በልና ጠይቀኛ። አሁን በዚህ በኩል እየተተኮሰ በዛ በኩል እንትን እያለ አሁን መካቶና ሻ አላስጠጣ ያሉ የሚሉ ሰዎች አሉ። ይመጣል አንድነት እንዴት ይመጣል ብለህ ብትል ይሄ ከነሱ ጋራ ሲያብር ሲጠነስስ ሲደፈድፍ የነበረው በሙሉ ከነሱ ጋር መቃብር ሲገባ አንድነቱ ይመጣል።
ትላንትና የተጨቆነ ትላንትና መከራውን ሲበላ የኖረ ህዝብ አሁን ወያኔ የሰጠችን የቤት ስራ ከሽፏል። በቃ ሞተ። 5-1 የሚባለው የለም። 5-1 የሚባል ነገር የለም። ስለዚህ ይህንን አሁን ትልቅ ችግር እየፈጠረ ያለው የዚህ የምርጫ እንትን እኔ የምርጫ ሰዓቱ እኔ አሁን አንተ ብትሆን ፖለቲከኛ ባልሆን ወታደር ነኝ እኔ አሁን በዚህ ሰዓት ኢትዮጵያ በተቸገረችበት ሰዓት ምርጫው አንገብጋቢ አይደለም ብዬ ነው የሚከራከረው። እሱ እንግዲህ ፖለቲከኛ ነው። እኛ ወታደር ለና አብይ ይስጠቻለሁ እሱ አዎ ለነዚህ ለወታደሮች ነው። እሱን ለምን መሰለ ይሄ አንድነት ሊመጣ የሚችለው እያንዳንዱ በተሰጠው ቤት ስራውን ሲሰራና ውጤቱን ሲያይ ነው። የኔ አጭር አማርኛ በአጭር አማርኛ ሲገለጽ ቤት ስራ ተሰጥቶታል። ቤት ስራው አይሰራም። የወያኔ ቤት ስራ አይሰራም። ዘረኝነት ነው፣ በዘር መከፋፈል ነው፣ አጣልቶ ሲያስታርቁ ጊዜ መፍጀት ነው፣ እነሱ መብላት ነው፣ ገንዘብ መዝረፍ ነው። የኢትዮጵያን ገጸ ምድርና ከርሰ ምድር ዘርፎ የት እንዳደረሱም አይታወቅም። አሁን እየበጠበጡ ያሉት ማን ነው ታውቃለህ? ልንገርህ፣ አማራ በለው፣ ኦሮሚያ በለው፣ ደቡብ በለው፣ ሰሜን በለው ከነሱ ጋራ እየተከተሉ ፍርፋሪያቸውን ስለቆሙ የነበሩ ሆዳደር ሆዳሞች ናቸው። ሆድ ይበቃሃል በቃ ተው ማለት ነው። እሱ ካለም ደግሞ አንዳንድ ጊዜ ትንሽ ክንድህን ማሳየት ያስፈልጋል። ክንዱን ማሳየት አለበት መንግስት። ትልቅ ክንድ ያለው ወፍራም ክንድ ያለው ደግሞ መንግስት ጋር ይተወን ነው። ለምንድን ነው መከላከያችን በእነዚህ ውርጋጥ ሆዳሞች በየቦታ ላይ እነሱ በሚጠነስሱት የሚሞተው? ለሀገር የሚጠቅም ለውጭ ወራሪ ጠላት ሊጠቅም የሚችል መከላከያ ለምንድን ነው በየቦታው የሚሞተው? ለምንድን ነው ፖሊስ ሰራዊት ውስጥ በየቦታው እንትን ማድረግ ሲል እንትን መጠበቅ ሲል የሚሞተው? ይሄንን እርምጃ አልተወሰደም። ጠንካራ ሀገር መንግስት የለም። ግልጹ ልንገርህ አሁን እዛም ጋር ፓርቲ ነው እዚህ እኮ ጠንካራ መንግስት የለም የሚባል ብዙ የለም ማለት አይደለም። ቦታዎች ይሰማለሁ። እንግዲህ እኔ እንደሚመስለኝ እኔ ኦፒኒየን ነው፣ ምናልባት ላትጋራኝ ትችላለህ። በቀድሞ በእኛ ጊዜ መንግስቱ ኃይለማርያም አስተዳደር ጊዜ እንደዚህ ጥፋተኞችን ሄዶ በሰከንድ ሙልጭ አድርጎ እናጠፋለን። ይሄ የውጭ እንትኖች የገዳይ ነፍሰ ገዳይ ጨፍጫፊ የሚል ስም ወጣ። በዛን ጊዜም እንደዚህ የሚያስቸግሩ ድርጅቶች ነበሩ። እነዛን ከህዝብ ሁለት ነገር ምርጫ መመረጥ አለበት። ሰፊው ህዝብን ማዳንና የተወሰኑ ጥቂት ጸረ ህዝቦችን መምታት ነው። ይሄንን በሚያደርግበት ጊዜ ያለፉት መንግስታቶች ዛሬ በነፍሰ ገዳይነትና በዘር አጥፊነት ተብለው ተፈርጀዋል። ይሄ አስተዳደር ጥንቃቄ መውሰድ አለበት የሚሉ ሰዎች አሉ እንደዛ አይነት ነገር ለማድረግ። ሌሎቹ ደግሞ ልክ እንደ መንግስቱ ኃይለማርያም ትክክለኛ ውሳኔ ያጥፊውን ሄደ ድራሹን አጥፋ የሚሉ አሉ። እና በዚህ መካከል ያለ ኢሉዥን ያለ ይመስላል። እኔ መደዳም እንደው ድራሽ ማጥፋት የሚለው ነገር ሰዓቱ አይደለም። አሁን ያለነው 21ኛ ክፍለ ዘመን ነው። እኔና አንተ በ20ኛው ክፍለ ዘመን ነው ያለፍነው። እውነት ነው። ይሄ አይሰራም። ነገር ግን መሆን ያለባቸው ሊወሰዱ የሚገቡ እርምጃዎች አሉ። አሁን የሚወሰደው እርምጃ ምንድነው ብለህ ብትለኝ ማስተማር በተቻለ ወደ ኋላ ትሄዳለህ። በዚህ እስማማለሁ። ወደድክም ጠላህም ታሪክን ለመፈለግ ስትል ይሄንን የሆነ መጽሐፍ ዘይስ ፖርሽኑን ቀድ ያጥለው ከነ ችግሩ ወደ ኋላ ትሄድና ይሄን ትውልድ ታስተምረዋል። ግብረ ገብ ታስተምረዋል። የአንድነትን ጥቅም ከአድዋ ታስተምራል። የአንድነትን ጥቅም ከጅጅጋና ከካራማራ ከምስራቁ ወረራ ከሶማሊያ ወረራ ወጣቱን ታስተምራል። መንግስቱ ኃይለማርያም ለንገሪ ከነ ችግሩ አደንቀዋለሁ። እኔ የሱ ወታደር ስለሆንኩ ብቻ አይደለም። እኔ መንግስቱ ኃይለማርያም ወታደር አይደለም። እኔ የአንዲት ኢትዮጵያ የቁርጥ ቀን የክፉ ቀን ልጅዋ ነኝ። እኔ ግን ጭንቁ ሲመጣ መከራው ሲመጣ ምንድነው ያለው መንግስቱ? ተነስ ታጠቅ፣ አገሪ ተወራለች። ውጤት ተገኘ።
ሰሜን አላለም። ዛሬ የለችም ነበር እቺ ሀገር የለችም ነበር። የታለች? እናንተ እዛ ባትፋለሙ ኖሮ አዲስ አበባ ባንፋለም ኖሮ አዋሽ ድረስ የመጣችሁ ማለት ባህር ዳር ላለመግባት፣ ጎንደር አፄ ፋሲል ላለመያዝ፣ የኩምሳ ሞሮዳ ነገር ወለጋን ላለመያዝ፣ የና አባ ጅፋር ላለመያዝ ዋስትናችን ነበር። ዋስትና የሆኑት የኢትዮጵያ የቁርጥ ቀን ልጆች ህይወታቸውን ቀብድ አስይዘው ህይወታቸውን ለኢትዮጵያ ሰጥተው ኢትዮጵያን ያስከበሩ የቁርጥ ቀን ልጆች ህይወት ግብር ተከፍሎ ነው። የጀግና ህይወት ግብር ተከፍሎ ነው ለዛ የሆነው። ስለዚህ ያንን ወደ ኋላ መተህ ታስተምራለህ። ስለ ጅጅጋ ስለ ካራማራ ስነሳ፣ ስለ ምስራቁ ጦር ስለ ሶማሊያ ወረራ ስነሳ አንዳንዱ እንደው በዚህ በምስራቁም እንደዚህ ይልና ያልፉታል። አንዳንዱም ደግሞ እንደው ጨዋታ አወቅኩ እንደው አማረልኝ ብሎ ደግሞ የሰሜኑም ውጊያ አንዳንዴ ትዕዛዝ ትክክል አይደለም የሚል አለ። የኢትዮጵያ መከላከያ ሰራዊት አልተሸነፈም። የኢትዮጵያ መከላከያ ሰራዊት ሳይሆን ፖለቲካው ነው የተሸነፈው። የነቀዘው ፖለቲካ ነው። ይሄንን ምን ያህል ተስማማበታለህ? 100%። አሁን እነሱ የተራራ አንቀጥቅጠ እንደዚህ አድርገን ብለው ያወሩ ትልቅ ታሪክ ክበዋል። እና ይሄንን እስቲ እኔ በራሴ ደረጃ ልንገርህ፣ ያ ሰራዊት እኔ እናንተ የነበርንበት ሰራዊቱ አልተሸነፈም። ያ ቀን ይመጣል ተብሎ ይሄ አይነት ጉድፍ ይመጣል ቢባል ደግሞ ልንገርህ አይደለም አለቆቻችን እኛ መስመራዊ መኮንኖች ሱማሌን ማን ለወያኔ ያሳልፈን አንሰጥም ነበር። ፖለቲካው የኛን ይመራው የነበረው የደርግ ኢሰፓ ፖለቲካ ነቀዛ። አሁንም እኮ በተመሳሳይ የጎሰኝነት እንቅስቃሴና ፓርቲዎች የተቃዋሚ ተብለው በጎሳ የተቧደኑት ኢትዮጵያን ወዴት ጥግ እንደሚያደርሷት የምናየው ነገር ነው። አዝማሚያውን ተመሳሳይ ነገሮች ወደ ውድቀት ነው እየወሰደው። ልንገርህ ውድቀቱ ፖለቲካው ሲነቅዝ ሰራዊት አንድ ቆንጆ ቡጢ የሚሰነዝር ቦክሰኛ እውርና አይን ያለው ቦክሰኛ ብታጋጥም ያቺኛው ቀጭኗ አይን ያላት የሆነ ነገሩን ደካማ ያንን እውነት ነው። ያ ማለት ነው መንግስት የሌለው ሰራዊት ማለት እውር ነው። ይሄ መንግስት ጠንካራ ባይሆን አሁን ያለው መከላከያ ሰራዊት እኮ እውር እኮ ነው። የሚሰንቀው ጠመንጃ የሚገዝተው መሰጠው አሁን የሚያስፈልገው ነገር ማድረግ ነው መንግስት ነው። መንግስት ከዛ ቢነቅዝበት ይሄ ሰራዊት መግቢያ የለውም። እውነት ነው። እንደዛ ነው የሆነው። በእኛው ሰዎች ናቸው ደግሞ በእኛው ሰው ስም አንጠራም ዛሬም ያሉ የኢትዮጵያን ሰራዊት ያፈረሱ። ኢትዮጵያን ሰራዊት ማፍረስ ማለት የኢትዮጵያን ሰራዊትና ፖሊስ ሰራዊት ማፍረስ ማለት ኢትዮጵያን ማፍረስ ነው። በኢትዮጵያ ማፍረስ ፓርቲሲፔት የነበራቸው ትልቅ አስተዋጽኦ ያላቸው ሰዎች ዛሬም አሉ። በኔም በኩል ባንተም በኩል በአማራም በኦሮሞም በደቡብም ማለት እስቲ የመጨረሻ እናድርገው። ረዘም ያለ ሰዓት ጊዜ አይበቃንም ጊዜ እኔም ወዳችንን ብለን ፓብሊክ ህዝብ እያየ ነው እና ብዙ ነገሮች አሉ መነጋገር ያለብን ነገር ሰዓት ይገድበናል በጣም። ይሁንና እንደው ለኢትዮጵያ መከላከያ ሰራዊት መልእክት አስተላልፈናል። ለቀድሞም ለአሁኑም ያሁኑ የኢትዮጵያ መከላከያ ሰራዊት ጠንካራ ሆኖ ኢትዮጵያን የማዳን ትልቅ ኃላፊነት በጀርባው ላይ አለ። የቀድሞ የኢትዮጵያ መከላከያ ሰራዊትም አሁን ባለበት ሆኖ አካባቢውንና ያለችውን እቺን አንዱ ውዷ ሀገራችንን ተንበርክኮ ቃል ኪዳን የገባላት ሀገር ነች። በሀገር ቂም አይያዝም። ሰራዊቱ በጣም ተጎድቷል። የዛን ጊዜ ከጥቂቶች በስተቀር እጅ የዘረጉለት የለም። ተዋርዷል፣ ተበትኗል። ሁላችንም ሀገር ጥለን ሄደናል። ዛሬ በመላው ዓለም የውጭ ሀገሮችን ስራ እየሰሩ የሚኖሩ ስደተኛ ኢትዮጵያን የመከላከያ ሰራዊት አባላት አሉ። ስራ እንዳይሰሩ እንዳይቀጠሩ እነ ማን ነው ይሄ ጠቅላይ ሚኒስትር የነበረው ታምራት ላይኔ ከእንትን ደንብ አውጥቶ ከውጪ
ሁለተኛ ዜጋ በታች ያሳዝነን ግን በለውጡ ተከብሮ መምጣቱ አሳዝነን። አዎ ይሁን ግድ የለም እኛ እንደ የራሳቸው አሰራር ይኖራቸዋል። የሆነ ሆኖ ግን ይህ ሰራዊት ዛሬም ሀገሬ እያለ ነው። ዛሬም ከሀገሬ በፊት ሊሄድ እያለ ነውና እስቲ ለዚህ መከላከያ ሰራዊት የሞራል ጥንካሬ ይሰጠው ዘንድ አይዟችሁ ግድ የለም ቁጥራችን በህይወት ያለ ነው አነስተኛም ቢሆን እናንተን አንተዋችሁም ነገ እንደ ዛሬ የኢትዮጵያ ልክ እንደ ቆዳ ተወጥራ ባለችበት ጊዜ የእናንተን እገዛ ትፈልጋለች የሚል እንደ አንድ የኢትዮጵያ መከላከያ ሰራዊት እንደ አንድ መኮንን እንደ አንድ የጀግና ሜዳሊያ ተሸላሚ መኮንን የምታስተላልፈው ነገር ካለ የመጨረሻ ጥያቄ ላድርግ ወይታችን። በጣም አመሰግናለሁ አብርሃም። የኔም መጨረሻ ላይ የማደርገው መልእክት ይሄው ነው። ኢትዮጵያ ሰው በእናቱ ባሮግት እናቱ አያኮርፍም። ዳየችም ተጎሳቆለችም እናት ናትና እምዬ ኢትዮጵያ ደግሞ ከኔም ካንተ እናት በላይ ናት። የኔና ያንተ እናት አልፋለች፣ እኛን ተከታ አልፋለች። ኢትዮጵያ ግን የማትሞት ነፍስ ያላት ዘላለማዊ ናት። ኢትዮጵያ የማትሞት ዘላለማዊ ናት። አንተን ትተካለች፣ እኔን ትተካል፣ እኔ ልጄን እተካለሁ፣ ልጄ ልጅን ይተካል። ኢትዮጵያ ማለት እሷ ናት። የማትሞት ነፍስ ነች ኢትዮጵያ። ኢትዮጵያ ላይ ማኩረፍ አይቻልም። እኔ ቅድሚያ አሁን ላለው መከላከያ ሰራዊት ሳይሆን ለቀድሞ የጦር ኃይሎች ወይም የኢትዮጵያ የቀድሞ ሰራዊት ማስተላልፈው መልእክት በእናት ኢትዮጵያ ላይ ማኩረፍ አይቻልም። አታኩርፍ። በህይወት ያለ የቀድሞ የኢትዮጵያ ሰራዊት አባላት በሙሉ በኢትዮጵያ ላይ አታኩርፉ። ኢትዮጵያ አይደለም የበደለችው እኔን ጨምሮ ለቤት የለኝ ነው ጨርቅ ለብሼ እዚህ ሲቀመጥ እኔም አንተም ቤት የለን። ቤታችን ኢትዮጵያ ናት። የጋራ ቤታችን ኢትዮጵያና ኢትዮጵያዊነት ነው። አንድነታችን ነው። ሱቃችን፣ ካምፓኒያችን በደማችን የተገነባች ኢትዮጵያ ናት። ኢትዮጵያን የሌለው ሰው ራቁቱን የሚሄድ ሰው ማለት ነው። ባሪያ ማለት ነው። አንተ ሞተህ፣ አንተ ቆስለህ፣ አንተ ደምተህ ዛሬ እንዲህ የተንደላቀቀ ህይወት የሚኖር ባለ ሀብት ባለጸጋ ሀብታም ስታይ ያ ሁሉ ሀብታምና ያ ሁሉ ቱጃር በአንተ ደም ላይ እየተረማመደ የሰራት ኢትዮጵያ ናት። ስለዚህ ኢትዮጵያ ላይ ማኩረፍ አይቻልም። አናኩርፍ። ሰፈራችንን እንጠብቅ። ኢትዮጵያ ችግር ላይ ናት። ኢትዮጵያ ሊያፈርሱ የተነሱ ጠላቶቿ ከውጭም ከውስጥም ተነስቶባታል። ኢትዮጵያ ስትፈርስ እያየ ሳትከላከል ሳትዋገት ሳትቆስልላት ዛሬን ብትቀር ነገ በልጆች ታሪክ ፊት ትጠየቃለህ። ሬሳ ይጠየቃል፣ መቃብር ይጠየቃል፣ ታሪክ ይጠይቃል። ኢትዮጵያ ስትፈርስ ማየት ቆሞ ማየት ታሪክን፣ ሀገርን፣ ህዝብን ይቅር የማይባል የታሪክ ስህተት ነውና አገርን ጠብቅ። የሀገር መከላከያ ሰራዊት አሁን ያለው ደግሞ የኛ ልጆች ናቸውና የኛ ልጆች ናቸው። ከየትኛው መጣችሁ አይደላችሁ። የና አባይ ፀሐይና የና ስብሐት ነጋ ልጆች እዛ ውስጥ ካለ እስቲ አንዳችሁ አውጡና አሳዩ። አንተው ከገበሬ ከጭቁኑ ገበሬ የወጣህ ከደቡብ ከምስራቅ ከሰሜን ከምዕራብ የወጣህ የምስኪኑ የገበሬ ልጅ ትናንትም በአባቶች ሞት እንደተፈረደበት አባቶች ያቆሟትን ኢትዮጵያን አንተም ዛሬ ጧት ማታ እንሰማለን እናያለን። እየተንከራተትክ ነው፣ እየሞትክ ነው፣ እየቆሰልክ ነው። ኢትዮጵያ አሁን የኢትዮጵያ ዕጣ ፈንታ በሀገር መከላከያ ሰራዊትና በፖሊስ ሰራዊት እጅ ነው ያለው። ይሄንን ሸክም የተሸከማችሁት እናንተ ናችሁ። ስለዚህ እኛ የቀድሞዎቹ እኔ በበኩሌ ሌሎችም ቢሆኑ እኛ ከጎናቸው እንቆማለን። እናንተ
እናንተ ያስለቀቃችሁትን መሬት መጥቼ መቆጣጠር ይችላል። በቱባ ልምዳችን ህዝብን ማደራጀት እንችላለን። በቱባ ልምዳችን ልናሰለጥናችሁ እንችላለን። ልንመክራችሁ እንችላለን። እኛ ከጎናችሁ አለን። እናንተ አይደላችሁ ያፈረሳችሁ። እናንተ ማኛ ልጆች ናችሁ። ያፈረሱን ሰዎች ያጠፉን ሰዎች እነ ታምራት ላይኔ የኢትዮጵያ ሰራዊት ከነጥቅማ ጥቅም ፈርሷል ብሎ ጠቅላይ ሚኒስትር በነበረበት ጊዜ በቅሌት በውርደት ሱካር ስልስ የተባረረ መቀመቅ ገብቷል። እነ ስዬ አብርሃ ዛሬ ኢትዮጵያ ላይ ጦርነት የሚያውጁ እነ ስብሐት ነጋ ዛሬ እጅና እግራቸው ታስረው እስር ቤት ገብቷል። እናንተ ነፃ ናችሁ። የኢትዮጵያ ልጆች ናችሁ። ጀግኖቼ ናችሁ። በርቱ። እኔ ከጎናችሁ ነኝ። ነገም ዛሬም የሚፈቅድልኝ ሰው ወጣ እዛው ግንባር እመጣለሁ። እዛው ግንባር መጥቼ ከእናንተ ጋር እቆማለሁ። እናንተ ያጣተ ቦታ ላይ እኔ አሮጌ መተረየሴን ወልዬ አይኔ ባይልኝ በዳሰሳ እንዲሆን ከእናንተ ጋር ቆም እንታኮሳለን። ኢትዮጵያ አትፈርስም፣ ልትፈርስም አትችልም። የምትሞትም አይደለችም። ዘላለማዊ ናት። ያንተ ልጅ ነገ ይረከባል። አንተ ዛሬ ታቆማታለህ። አንተ እየሞትክ አንተ ህይወት ግብር እየከፈልክ ኢትዮጵያን ዛሬ አንተ ታቆማታለህ። ያንተ ልጅ እንደፈለገ እንደላቀቅባት ይኖራል። ኢትዮጵያ ደግሞ ነገ የመንደላቃቂያ የዚህ ደርቃቃ ህይወት የምንኖርባት ኢትዮጵያ ደግሞ ነገ ቅርብ አይደለም፣ ባጭር ቀን ትመጣለች። ምርጫውን ጠብቁ። ምርጫው የሚካሄድ ችግር የለም። እሱ ለፖለቲከኞቹ እንሰጣለን። ለውጡ ኃይል ሰጠን። ፖለቲካው እነሱ ይምሩት። እናንተ ሀገር ጠብቁ። እናንተ ወገን ጠብቁ። እናንተ ኢትዮጵያን ጠብቁ። እኛ ስራችን፣ ህይወታችን፣ ቤታችን፣ አዳራሻችን ኢትዮጵያ ነችና የኢትዮጵያ አምላክ ደግሞ ከናንተ ጋር ነው። ድል ታረጋላችሁ፣ ታሸንፋላችሁ፣ እናሸንፋለን፣ ድል እናረጋለን። ኢትዮጵያም ወደ ከፍታዋ ትመለሳለች። ኢትዮጵያ ለዘላለም በልጆቿ ህይወት ግብር ታፍራና ተከብራ ትኖራለች። ኢትዮጵያ ለዘላለም ትኑር። በጣም ነው የማመሰግነው። በእውነት ስሜታዊ ያረከኝ ኢትዮጵያን ተመልካቾቻችን እንደምታዩት ነው። ዛሬ ጀግናው መቶ አለቃ በቀለ በላይ ብቻ አይደለም እንዲህ አይነት ስሜት ያለው እያንዳንዱ የቀድሞ የኢትዮጵያ መከላከያ ሰራዊት ስሜቱ ዛሬም አለ። ይሄው ነው ለኢትዮጵያ ሄዶ ለመሞት ዛሬም እንደሚያስብ እኛ ቲያትር ለመስራት አለም የተቀመጥነው የሆዳችንን ለመናገር ነው። እዚህ ቴሌቪዥን መስታወት ላይ የወጣ ነው። ይሄ አሁን ያለው የኢትዮጵያ መከላከያ ሰራዊት አሁን ያላችሁ የኢትዮጵያ ወጣቶች ልጆች አደራችንን ተረከቡን። እኛ ጨርሰናል። ጥቂት ነው የሚቀረን፣ ግን የአባት አደራችን ተቀብለን እስካሁን ደርሰናል። እናንተ ደግሞ የኛን አደራ ተቀብላችሁ እንድትቀጥሉ ነው ድካማችን፣ ሌላ ምንም ነገር የለም። የመቶ አለቃ በቀለ በላይ የጦር ሜዳ ጀግና ሜዳይ ኒሻን ተሸላሚ በምስራቅ ጦር ግንባር ከፍተኛ አስተዋጽኦ ያደረጉ ናቸው። ዛሬ መተው ያደረጉልን ቆይታ ተመልክታችኋል። በእውነት ጊዜ ቢኖር የበለጠ እንናገራለን፣ ግን ወታደር በአብዛኛው ጊዜ ተግባር ሰው ስለሆነ እዛው ሄደን ለኢትዮጵያ እናት ሀገራችን ዛሬ የምንሞት እያልን ያለ ነው። መንግስት ይሄንን ድምጻችንን እንደሚቀበል እንደሚያስብበት ተስፋ አለን። የተከበራችሁ ተመልካቾቻችን ከመቶ አለቃ ጀግናው መቶ አለቃ በቀለ በላይ ጋር ያደረኩት ቆይታ እዚህ ላይ ያበቃል። በሚቀጥለው ሳምንት ወይም በሚቀጥለው ዝግጅታችን እስከምንገናኝ ድረስ ጤና ይስጥልን። እንግዳይን መቶ አለቃ በቀለ በላይን በእውነት በአድማጮች ተመልካቾቻችን ስም ከልብ አመሰግናለሁ። ስለ ዝግጅታችን ያላችሁን አስተያየት በመልእክት መቀበያ መስመራችን 571969512 ብታኖሩልን እናመሰግናለን። የፕሮግራሙ አዘጋጅና አቅራቢ ሻለቃ አብርሃም ታከለ ነኝ። እናት ሀገራችን ኢትዮጵያ በነጻነት ለዘላለም ትኑር። ወንዞች ገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት። ይውጡ ማዕድናት ሀገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ። ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም፣ ኢትዮጵያ ትቅደም። አሸብርቃ ታይታ በተፈጥሮ ሀብት ተብራ እንዳልነበር የአፍሪካ መሬት
ብለው እንዳንሰራት የዳቦ ቅርጫት እንዴት እናታችን ባደራባት ተነሳ ተራመድ እንደ